ብዙ ፍጡራንን ተመልክተን ተደንቀናል። ሰው ያልሆኑም ሰው የሆኑም አንዳንዴ ከምንኖረው የአኗኗር ዘይቤ ውጭም ሆኖ ባገኘነውም ሰው ተደንቀና ተገርመን እናውቃለን። ሀድዛ የሀድዛ ጎሳ በሰሜናዊ ታንዛኒያ ኢያሲ ሐይቅ አቅራቢያ ከ50,000 ዓመታት በላይ የኖረ ሲሆን ከዘመናዊው ዓለም ጋር ለመጀመሪያ ጊዜ የተገናኘው ከ150 ዓመታት በፊት ነው። በጠቅታዎች ልዩ የሆነ ቋንቋ የሆነውን ሀዛኔን ይናገራሉ። በሚለብሱት ቆዳና ጸጉር ውስጥም የማደን ችሎታዎች በግልጽ ይታያሉ። ከሀድዛቤ ጎሳ ለየት ያለ ነገር እንዳላቸው ሆኖ እኔን የገረመኝ ልጆች በልጅነታቸው በማልቀስ የሚያስቸግሩ ከሆነ ፊታቸው ላይ ወይም በጉንጫቸው ላይ በስለት ይሰነጠቃሉ። በሚያለቅሱ ጊዜም በእንባቸው ውስጥ ያለው ጨው ቁስሉን በሚነካበት ጊዜ እያቃጠላቸው ስለሚሄድ ዳግመኛ እንዳያለቅሱ ይሆናሉ። ሀድዛዎች ሕይወታቸው በአደን የተሞላ ነው። ይህንኑ ተግባር ከቀደምት አያቶቻቸው እየተወራረሱ የመጡት ነገር ነው። ለማደን የሚጠቀሟቸው መሳሪያዎች በማበጀት ጊዜያቸውን ያሳልፋሉ። ቀስቶቻቸውን በራሳቸው ዲዛይንና መለያ አድርገው ያስቀምጣሉ። ሀድዛዎች ንግግራቸው በተለየ ዘይቤና እንደ እንስሳዎች በማስመሰል ድምጽ የተሞላ ነው። ሀድዛዎች በጫካ ውስጥ ያሉትን የትኛውንም እንስሳት የማደን ችሎታ አላቸው። ካሉት እንስሳቶች ለማደንና ለመያዝ የሚከብዷቸው ቢኖሩ ዝሆን፣ አንበሳ፣ ነብር ብቻ ናቸው። ሀድዛዎች ለአደን በሚዘጋጁበት ወቅት በቡድን ይከፈላሉ። ከዛ በፊት ግን በጠዋት ሁሉም ላደን የሚወጣው ቡድን በአንድ ቦታ ይሰበሰባል። ሁሉም የቡድኑ አባላት ከተገኘና ዝግጁ ከሆኑ በኋላ ጉዞ ይጀምራል። በዚህ ጉዞ ቢላዎች፣ ቀስቶችና ውሻዎች ዋና መሳሪያ ናቸው። ልክ ወደ ጫካው ከተገባ በኋላ ቡድኑ ለሁለት ይከፈላል። ይህን የሚያደርጉት በአደን ወቅት አንዱ ቡድን ባይሳካለት ሌላኛው ቡድን ሊሳካለት ይችላል ብለው ስለሚያምኑ ነው። ሀድዛዎች ለንጽህና ብዙ ግድ ያላቸው አይመስልም። በመንገዳቸው ያገኙትን ማንኛውንም ውሃ ምን ይሁን ምን ይጠጡታል። ሀድዛዎች በጣም የሚወዷቸው እንስሳቶችና ለመብል አስፈላጊ ናቸው ብለው የሚቀበሏቸው ዝንጀሮዎችና ሽኮኮች እንዲሁም ፍልፈሎች ናቸው። 50 ዓመታት ውስጥ የሀድዛ ጎሳዎች 90% የሚሆነው መሬታቸውን በጎረቤት ጎሳዎች ዛፎች በመቁረጥና የዱር እንስሳትን ለምግብነት በመጠቀም አጥተዋል። አሁን ላይ የእንስሳቶች ቁጥር እያሽቆለቆለባቸው ሕይወታቸው አደጋ ላይ ነው። ሀድዛዎች በአደን ወቅት ያገኙትን ከአደን በኋላ በጋራ ይመገባሉ። የትኛውም እንስሳ ክፍል አይጣልም፣ ሁሉንም ይመገቡታል። በጥሬውም ቢሆን ለነሱ ለውጥ የለውም። ከዚህም ባሻገር የዱር ማር ለነሱ ተመራጭ ነው። በእያንዳንዱ ዛፍ ውስጥ ንቦች ማርን ያመርታሉ። ያንንም ማር እንደ መገበያ ገንዘብ ይጠቀሙታል። የሀድዛ ጎሳ 30 አካባቢ ያቀፈ ሲሆን አማካይ የህይወት ዘመናቸው 32 ዓመት ነው። ይህም የሆነው የህፃናት ሞት በጣም የበዛ በመሆኑ ነው። በተለምዶ የሀድዛ ሴት 4 ልጆችን ትወልዳለች። 1 ወይም 2 ብቻ በህይወት ይቆያሉ። ሀድዛዎች ምንም አይነት የቀን መቁጠሪያ፣ ሰዓት፣ በዓላት፣ ሃይማኖት የላቸውም። የሀድዛ ወንዶች ስጋና ማር ሲያድኑ፣ ሴቶቻቸው ደግሞ አትክልትና ስር ያላቸውን ተክሎችን ይሰበስባሉ። ሀድዛዎች ከሞላ ጎደል እንደዚህ ናቸው።